ስመጣ ለማሙ ይባላለሁ። የዳሰነች ወረዳ የማህበረሰብ ተወካይ ነኝ። ከተፈጥሮ ጀምሮ የምናውቀው ውሃው ሞልቶ ነው የሚመለሰው። ግን ከ2013 ጀምሮ እየሰፋ ከ60 ኪሎ ሜትር ነው እስከ ከተማው የደረሰው። ከኦሞ ወንዝ እርሻ ይታረሳል፣ አሳ ይረባል። ከተወሰነ ጊዜ በኋላ ግን በኦሞ ወንዝ ከፍተኛ ተጽዕኖ ያሳደረ የመጣበት ሁኔታ አለ። በተከሰተው የውሃ ሙሌት ከ81 ሺህ በላይ ማህበረሰብ አፈናቅሏል። ላየር ኦሞ ለብቻ በጣም በተለይ ፍላዲንግ እና ድራውት በጣም ትልቅ ችግር ያለበት ሆኖ ተገኝቷል። የተፈናቀሉት አርብቶ አደሮች አሁን በተለያየ ቦታ በ6 ቦታዎችን በመንግስት ደረጃ ሰፈራ ተሰርቶ ሰፈራ ቦታዎች ነው ያሉት። ቢላቢ ወናፋ ቢኤል ዳስነቻ ጀፋግንት ዲያ አረቢ ግነኝ ኤላ ዲያ ካና አልጆላ ካራ ይዛሰነ ነው። የእርሻ የመስኖዎች ትምህርት ቤቶች ጤና ኬላዎች አጠቃላይ እነዚህ አሁን በኦሞ ወንዝ ምክንያት ዳሜጅ የሆነበት ሁኔታ አለና እንግዲህ እስካሁን በማመንጨት ሂደቱ ምንም አይነት ችግር አላጋጠመንም። ከውሃ ጋር በተያያዘ ከባዝኑ ጋር ግን በተያያዘ ዳውንስትሪም ያሉት አካባቢ ያሉት ነዋሪዎች ውሃ በዛብን የሚል ክሌም አለን። እትግዶነኛ ጋላሉ ጎሎ ፉሪ ቻላ ኡምንግኔኑ ናአኒግኔ ጋር ደንዘይ ሱጋቂ ለለ ውይ ደበመነ ኩዋመን ታለ አፈለኞ ላፈታ ጋላላ ቡሽዬ ይደቸ ከዲሰ ናላ ኡባ ግሪጋ አዋን ከዲ ጀልባ አሉ ጎሎ ለካና ቱርጋና ዳኬኛ ካ ጋለ ዱዋ ያላ ኡባ ይደቸ የግናላ ኡባ ማን ስለ ማህበረሰቡ ተፈናቅሎ ነው ያለው። በአሁን ሰዓት እርሻ የለውም፣ መጠለያ የለውም። ከብቶቻቸው ሁሉ አልቋል። ቤዝኑ መሰረታዊ ችግሮች ከምርምር ተቋማት በተለይ የዛ ቤዝን ያሉት 3 ዩኒቨርሲቲዎች ወላይታ ሶዶ፣ ጂንካና ጅማ ዩኒቨርሲቲ ሁሉ ባለድርሻ አካላት አሳትፈን ችግሮች በየጊዜው ባለድርሻ አካላት በማስገምገም መፍትሄ ሀሳቦች አስቀምጠናል። ጥሩ ነገር አለ። በእርግጥ ደብሊፒኤስ ዩኒቨርሲቲዎችን ባለፈው የጀመርናቸው ነገሮች ለማቀናጀት ኦሞ ቤዝን ስራዎችን እንትን ለማድረግ ጥናት ለማድረግ የሚሰራቸው ነገሮች በጣም ቆንጆ ነው። ደብሊፒኤስ እንግዲህ ካሁን በፊትም የተለያዩ ስልጠናዎችን ሲሰጥ ቆይቷል። ከግቤ 3 በታች ያሉ ገባር ወንዞች ተጨማሪ ጥናት ቢደረግባቸው ይሄ ግድብ ጠቃሚ እንጂ ጎጂ እንዳልሆነ ይገነዘባሉ ብዬ አስባለሁ። እዚህ ውስጥ በተለይ ደብሊፒኤስ የሰራው ስራ እንደሆነ ለመጥቀስ ያህል ሞዴሎች ራም በማስደረግ ዩኒቨርሲቲዎችን ባለድርሻ አካላትን ካፓሲቲ ቢልዲንግ ስራ ሰፖርት ሲያደርግ ነበረ። የባለድርሻ አካላትን ቅንጅት ማጠንከር፣ ግጭቶችን በውስጥም በውጭም ያሉ ችግሮችን ጥናት ተደርጎ መሳሰሉትን እነዚህ ችግሮችን መፍታት እንችላለን። በመንግስት ደረጃ ያው አቅም የቻለው መንግስት እየሰጣ ነው። ዳሩ ግን በቂ አይደለም። ቋሚ ነገር ያስፈልጋል ለህብረተሰቡ።